ዛሬ በኢትዮጵያ ዲጂታል ሰማይ ስር ሁለት ግዙፍ የሆኑ ነገር ግን የየራሳቸው ምህዋር ያላቸው ከዋክብት በአንድ መስመር ተገናኝተዋል። አንዱ በዜማው ሚሊዮኖችን የሚያስነባና የሚያስፈነድቅ፣ ሌላኛው ደግሞ በሀሳብ ምላጩና በፖለቲካው አውድ ውስጥ ለዘመናት የተመላለሰ። በዚህ ሳምንት የማህበራዊ ሚዲያውን አየር በአንድ በኩል የቴዲ አፍሮ ዳስጣል፣ በሌላ በኩል ደግሞ የፕሮፌሰሩ ብርሃኑ ነጋ ያልተጠበቀና ስሜት ቀስቃሽ የወቸው ጉድ ቆይታ ተቆጣጥረውታል። ለመሆኑ በዚህ ሳምንት በቴዲ አፍሮ ስም ያልማለ በዜማው ያልተመሰጠ ማን አለ? ቴዲ አፍሮ ዝም ሲል አበቃለት ለሚሉ ወገኖች በአዳዲስ ዜማዎቹና በቪዲዮዎቹ የሰጠው ምላሽ ደግሞ መነጋገሪያ አድርጎታል። ቴዲ ዝም ብሎ አይዘፍንም። ቴዲ ሲዘፍን ታሪክን ይቀሰቅሳል፣ ወቅትን ይተነብያል፣ የብዙዎችን የልብ ትርታም ይነካል። ዳስጣል ሲል ደግሞ በኢትዮጵያውያን መካከል ያለውን የማይታይ ግድግዳና የሀሳብ መከፋፈልን አፍርሶ ፍቅርን እንደ አዲስ ለመገንባት መሞከሩንም አሳይቷል። በዚህ ሁሉ መነጋገሪያ መሃል ግን ሁልጊዜም በፖለቲካው ትንታኔ ብቻ የምናውቃቸው ፕሮፌሰር ብርሃኑ ነጋ በድንገት ሰው ሆነው ብቅ አሉ። በወቸው ጉድ ፖድካስት ላይ የታዩት የነጋ ቦንገር ልጅ እኛ ከምናውቃቸው ፖለቲከኛ ይልቅ የህይወት ውጣ ውረድ ያጎበጣቸው ግን ደግሞ ያልሰበራቸው ጠንካራ ሰው ሆነው ተገኝተዋል። እስር ቤት ቤቴ ነበር ሲሉ ያ በቁጭትና በትዝታ የተሞላ ድምጻቸው የብዙዎቻችንን ልብ ነክቷል። የሞት ፍርድ ተፈርዶባቸው በሞትና በህይወት መካከል እየተወዛወዙ ለሀገራቸው የከፈሉትን ዋጋ ሲተርኩ የኢትዮጵያ ፖለቲካ የደረሰበትን እጅግ መራርና አስገራሚ ምዕራፍ እንድንቃኝ አድርገውናል። ዛሬ በወጣቶች ፊት ቀርበው ስለ ቴዲ አፍሮ ዜማ ሲያወሩ ማየት በአንድ ወቅት በጥላቻና በጥርጣሬ ለተሞላው ፖለቲካችን ጥልቅ ፈውስ ነው። ፕሮፌሰሩ ቴዲን እንደ አንድ ተራ ዘፋኝ ሳይሆን የኢትዮጵያን ሙዚቃ መሰረት የቀየረ አርቲስት አድርገው መሳላቸው በኪነ ጥበብ ባለሙያዎችና በባለስልጣኑ መካከል ያለውን የማይታይ ልዩነት ፍንትው አድርጎ አሳይቷል። ዳስጣል ኢትዮጵያውያንን በሁለት ጎራ በከፈለበት በዚህ ወቅት ፕሮፌሰሩ የሰጡት አስተያየት ከማን ጎን ናቸው የሚል ጥያቄ ቢጨምርም መልሱ ግን ግልጽ ነው። በቴዲ አፍሮ ዘፈንም ኢዜማ ከሰሞኑ የምረጡኝ ቅስቀሳ ማድረግም ጀምሯል። በአዲስ አበባ ጎዳናዎች ዳስጣል በሚለው ዜማ ኢዜማ የምረጡኝ ቅስቀሳ እያደረገ ይገኛል። ፕሮፌሰሩም አጋጣሚውን ዓላማቸውን ለማሳካትና ከወጣቱ ጋር ለመቀራረብ ተጠቅመውበታል። ይህ ስምምነት ሳይሆን የታሪክና የኪነ ጥበብ ድንገተኛ ጋብቻ ነው። ከቢሾፍቱ እስከ 4 ኪሎ ከ14 ልጆች መካከል አንዱ ሆነው የወጡት ፕሮፌሰር ለወጣቱ የሰጡት መልእክት አንድና አንድ ነው። ፖለቲካን አትፍሩ። ይህ ጥሪ ቴዲ አፍሮ በዜማዎቹ ከሚያስተላልፈው የሀገር ፍቅር መልእክት ጋር ተደምሮ አዲስ ብሔራዊ መነቃቃትን ፈጥሯል። ፖለቲከኞች አይነኬ መስለው በፈለጉት ጊዜ ብቻ የሚናገሩበት ዘመን አብቅቷል። የፕሮፌሰሩ የ5 ሰዓታት ቆይታ ይህንኑ እውነት አረጋግጧል። ግልጽነት፣ ድፍረትና ሰብአዊነት የዚህ ዘመን አዲስ መገበያያ ሆነዋል። ቴዲ አፍሮ በዜማው፣ ብርሃኑ ነጋ በንግግራቸው ሁለቱም ለኢትዮጵያውያን አዲስ ተስፋና አጀንዳ ሰጥተዋል። አንዱ የልባችንን ትርታ በዜማ ሲመታ፣ ሌላኛው ደግሞ የአእምሮአችንን በር በሐሳብ አንኳኩተዋል። በዚህ ሳምንት የታየው ክስተት የሚያስተምረን ነገር ቢኖር ጥበብና ፖለቲካ ሲገናኙ፣ የሀገር ፍቅርና ሰብአዊነት ሲቀላቀሉ ኢትዮጵያ ዳግም እንደምትነሳ ነው። ታዲያ እናንተስ የትኛው ይበልጥ ነክቷችኋል? የቴዲ ዳስጣል ወይስ የፕሮፌሰሩ ወቸው ጉድ?